አስወርድልኝ በእናትህ ማለት ነው ምን አይነት ድምፅ ነው እናት እኔን ራሱ እኮ የምልቶኝ ነው ተጎዳ ደግሞ እንደሰው ተጎዳ የሷሱ ፈነከተችኝ ስታፍቅሽ ነው አንተ መስታወት ትላለህ ኖ እየደማው እኮ ነው በእናትህ ቤተሰቦች እንዴት ናችሁ ሰላማችሁ ብዝት ይበል በያላችሁበት ብለናል ዛሬ ደግሞ ወንድማችን ፍቅረኛው በጣም መኪና ትወዳለችና ፈትኑልኝ ነው የሚለው እና እስቲ ቆይ ምንድነው ማድረግ የፈለከው ታደርግልኛለህ መሰለህ ሁሌ የምንገናኝበት ቦታ ወይም ደግሞ የምንገናኝበት መንገድ ላይ ወስደሃለሁ እዛ ጋር አንተ ትቆማለህ ከዛ በኋላ የሚሆነውን ነገር እናደርጋለን ማለት ነው ምንም ችግር የለውም ስለዚህ አሁን ደውልላት ፎቶውን አይቻለሁ ማቃት ይመስለኛል በዚህ ወይ ደግሞ ከረቀት ተጠቆመኛለህ ስለዚህ ትምጣና ቀጠራት እኔ ያገኛታለሁ መደወል ይችላል እስኪ እንግዲህ ዛሬ ትንሽ የሚያስጨንቅ ቪዲዮ ነው እውነት ለመናገር እንደዚህ ፕራንክም ስሰራ እንደዚህ ተጨንቄ ያላቀም አንተ ዛሬ ነው የተጨነቀው ነው 5 አመት ሙሉ ከዚህ ጥርጣሬ አዎ ያው አለ አዲስ ተጨናቂ ካነሳችሁ ደግሞ ሌላ ሚስጥር እንዳሰማና ላውድ ብታረገው ግን ለተመልካቾቻችን ላውድ ቢያረገውና ሰውና እሺ ላውድ ቢያረገው አሪፍ ነው እንዴት ነው አንሳችሁ ከባድ ቁማርማ በጣም ከባድ እውነት ለመናገር እኔ አልደፍርም ደህና ነሽ ቢዚ ነበርኩ በእናትሽ ስራ ውጥር ብዬ በኔም በጣም ቆንጆ እኔ ምልሽ ከተወሰነ ደቂቃ በኋላ ብንገናኝ ምን ይመስልሻል ኧረ እባክሽና ለኔም የሚሆን ጊዜ አጣሽ እና እኔ እንዴት ብዬ ሰዓቴን ራሱ የተወሰነ ሸራርፌ ነው የወጣሁት እንግዲህ ታውቂያለሽ ኦኬ ስለዚህ የተለመደው ቦታ ፈጠን ብለሽ የኔ ውድ እንደምወድሽ ታውቂያለሽ አይደል እንዴት እንደምንገበገብልሽ ታውቂያለሽ አይመስለኝም እወድሻለሁ የኔ ቆንጆ እስከማገኝሽ በጣም እየናፈኩ ነው እሺ ቻው ልጅ በጣም እንደምትወደው እርግጠኛ ነኝ እንጃ ምን አይነት የመኪና ፍቅር ቢኖራት ነው አሁን ማየው ነገር የሚገርም ነው እኔ እንግዲህ ያስያዝኩት የ5 አመት ፍቅሬን ነው የ5 አመት ብቻም ሳይሆን ለወደፊት ደግሞ የህይወት አጋሬ የልጆቼ እናት ትሆናለች ብዬ የማስባችሁ ቆንጆ ሚስቴ ያስያዝኩት ማለት ነው ይሄ ቀብድ ቪዲዮውን ተከታትለን እንምጣ ልጅቷ ትመጣለች አሁን ፎቶዋን ሰውነቷን ምናምን በደንብ ትነግረኛለህ እኔ ያገኛታለሁ ማለት ነው ብራዝ እንዲቀና እመኛለሁ አንተን እንድትመጥ እስቲ ቪዲዮውን ተከታትለን እንምጣ ደውሏል መታለች መሰለኝ ሄሎ ቆም ያለው እኮ ከታች የምትመጣው ናት እንዴ እኮ አይ ምናልባት ተቆረችብኝ አላውቅም እሷ ናት ከታች የምትመጣው ናት ኦኬ ጂንስ ሱሪ ያደረገችው እሺ አሪፍ እንግዲህ ይቅናኝ እሺ እንግዲህ ይቅናኝ በቃ እሺ እንግዲህ እሷ ናት መሰለኝ መታለች ሄደን የሚሆነውን አብረን ምንመለከት ይሆናል ምንም ባላወቀም ቡድኑ ስልክ አስደውኝ ነው ብዬ መጠጋት እና አወራታለሁ እስቲ አብረን እንከታተል እንግዲህ መታለች እየሄድን ነው እሷ ናት መሰለኝ እኔ እንጃ እንዴት እንደማወራት ከባድ ሲቹዌሽን ናት እንዴ በእናትሽ ስልክ አስደውኝ ምን ባትሪ ዘግቶብኝ ስልክ ይሰራል በእርግጠኝነት አለው ሌባ መስየሽ ነው የሆነ ሌባ መስየሽ ከሆነ ግን በህይወትሽ የተሳሳትሽው ትልቁ ስህተት ነው እሺ አራ እንደዛ አስበያለሁ ስልክ ሳንቲም ስለሌለው ነው አረ ይሄ አለመተማመን እኮ በቃ እንዳንረዳዳ አረገን እዚህ አካባቢ ሰው ቀጠሬ በቃ ስልኬ ባትሪ ዘግቶ በምን ላገኘው እናትሽ
ምንም የለውም። ምንም ልተባበራችሁ ነው። እሺ ኮኒ እባክህ ላኪልኝ ወንድሜ። ሰው እየጠበኩኝ ነው። እንዳንቺ አይነት ሰው አንድ የምፈልገው እንደውም በእናትሽ በጣም ስለ ፍቅር የሚያስተምረኝ ስለ ግንኙነት የሚያስተምረኝ ሰው ፈልጋለሁና የሆነ ቦታ ቁጭ ብለን እስኪመጣሽ እናውራ። ወንድሜ ለምን አትሄድም? በእርግጠኝነት አይከፋም። እየጠበኩ ነው። አልሰማህም? ፍቅረኛዬን እየጠበኩት ነው ያልኩህ እኮ እዚህ ፀሐይ ላይ ከምትቆሚ አንዴ ቁጭ ብለን የሆነ ቦታ እናውራ። ምን ችግር አለው? ቆይታችኋል በፍቅር ለአንተ ማብራራት አይጠበቅብኝም። ሰው እየጠበኩ ነው። አማኝ አይደለም እኮ ምን አለ እኔንም አደከምሽኝ እኮ አንቺንም አደከምኩሽ በወሬና ምን አለ ብለን የሆነ ቦታ አጠብቂው። ካየህ ሌላ ነገር ነው እባክህ። እሺ በጣም ተጋተትኩሽ፣ በቃ አስቸገርኩሽ። እሺ ለማንኛውም በቃ ደህና ዋይሽ። ቻው። ደህና ዋይ። ታመንቺ ትንሽ እያመነታች ነው። መጣች ካለልት እያዞንኩ ነው። ባልሰማ አውዲ እሺንካ ለለውሽ ላንተ በየኔ 5 ብር በጣም ነው የምቆየው። ግን እሺ 30 ደቂቃ ነው ማለት ችግር የለውም። እናቴ ነው ችግር የለውም። እሺ ቆይ እንጂብሽ ቢርስ የረጥኩ ከተላለሁ ጀራሽ ለማንኛውም እሺ ግቢ እናስደውኝ መደወል እችላለሁ? ትችላለህ። ቴንኪው በጣም እሺ። ችግር የለውም። እንዳንቺ አይነት ተባባሪ ሴት ማግኘት በጣም አሪፍ ነው። ምንም አይደል? ትንሽ ነገር አይደል እንዴ? ምንሽ ማንም ያስደውላል በዚህ ሰዓት? አንዳንዴ ሰው ሞመንት ጥሩ ነው። ይፈሳል ነው? ትሪዚክ እና እንዴት ነሽ? ደህና ነኝ። ደህና ነሽ? እሺ ማን ቢሲ ብላከው አልቀረም እንዴ በዚህ ሙድ ስልክ መቀበል። ሰላም ነሽ? ሰላም። እሺ ቴንኪው። እና ሰላም ነኝ። እንዴት ነሽ? ደህና ነኝ። ፍቅረኛሽ ግን ሰዓት ማክበር ላይ በጣም አንቺን የመሰለሽ ልጅ የሁሉ ሰዓት እዚህ ጋር ማቆም በራሱ 40 ጅራት ነው የሚያስገድለው። ያው ለመጨረሻ ጊዜ ስለሆነ የተቀጣጣን ነው ይሆናል። ማለት ለመጨረሻ ጊዜ ማለት ልትለያዩ? አዎ የእውነት ሰሞኑን ትንሽ ጥሩ አልነበርንም እና ዛሬ መጨረሻችን እንደሆነ ነግረው ነበር የቀጠርኩት። ግን ምናልባት ለኔ መልካም እድል ይመስለኛል አይደል? ምናልባት አላውቅም ከተጠቀምኩበት ምንም እንጠቀምበትና ችግር የለውም። አንቺ ብቻ ፈቃደኛ ነኝ። ይቅርታ ግን እዚህ ካየን ትንሽ ስለሚደብረው ዞር እንበል። ምላክልሽ መኪና ታለማምን ይችላል። መኪና ምን ትፈልጊያለሽ? በጣም የእውነት በጣም እኮ ቀላል ነገር ነው። 2 ሳምንት ስጪኝ። በጣም ጎበዝ ሹፌር፣ በራሷ የምትተማመን ጎበዝ ሹፌር አደርግሻለሁ። በ2 ሳምንት ውስጥ ከተማ ወጣ ያለን በደንብ አለማምድሻለሁ። ምንም ችግር የለውም። አንቺ ብቻ አንድ ፍላጎት ይኖርሽ። ሲቀጥል ደግሞ ጊዜ ስጪኝ። ትንሽ ጊዜ ከሰጠሽኝ በጣም ጎበዝ ሹፌር አደርግሻለሁ። ምንም ችግር የለውም። እሺ ችግር የለውም። ግን ከዛ በፊት እኔን የምታለማምጪኝ ነገር ይኖራል ማለት ነው። እሺ ልስማ። ምንድን ነው መሰለሽ? በቃ አለ አይደል እኔ ብዙ አሁን ራሱ በመከራ ነው ቀርቤ ያወራሁሽና ከቆምሽ 5 ደቂቃ ምናምን በርቀት ያየሁሽ ነው ቀርቤ ያወራሁሽ። አይተሻል ስልክ እንዴት እንደምቀበል ምናምን ያረጀ ሙድ ሊግሪኝ ተጠቅሜ ነው እና ብዙ ከሴቶች ጋር አልቀራረብም ምናምን ትንሽ አይናፋርነት አለብኝ መሰለኝና አንቺ ደግሞ ግንኙነት ውስጥ የነበርሽ ሰው ነሽ። ፍቅር እንድታስተምሪኝ እንድታለማምጂኝ እፈልጋለሁ። እሺ እሞክራለሁ። የእውነት ቴንኪው። በጣም ነው የማመሰግነው። አላውቅም ብቻ አለ አይደል ረጅም ዓመት ከማውቃቸው ሰዎች እኮ ነው የተሰማኝ ያለው። ዛሬ አሪፍ ሰርፕራይዝ አለኝ። እንደምትወጂው ተስፋ አደርጋለሁ።
አይንሽን ጨፍኝ እስቲ። ሰርፕራይዝ ያ በአንድ ቀን በጣም ነው ሰርፕራይዝ የምወደው። ግምት ላይ ጎበዝ ነኝ ማለት ነው። 5 minutes later ለምን አይንሽን አልይዘሽ? ምን ነው ልታየው አይደል እንዴ? አይኑን ሊያስደስትሽ ላይችል ይችላል፣ ግን ሰርፕራይዝ በጣም ነው የምወደው ስላልሽ ለማየት ዝግጁ ነሽ? እሺ በጣም እንዴ ቆንጆ ማለት ይልገ ምንድን ነው? ምን እያደረጋችሁ ነው? እንዴት መጣሽ? ልጅም ለህሊናሽ ምንድነው የሚከብደኝ? ምን አረጋየኝ? ምንድነው የሚከብደኝ? 5 ዓመቴን በላሽው፣ ከእድሜ ላይ ቀነስሽው። ትለኝ አልፈልግም። ወርደትሽን የተከናነብሽው ፍቅር የሚለውን ነገር የሚገራሽና የምታውቂ አይመስለኝም። ታውቂያለሽ፣ እንደዚህ ልትለኝ አልፈልግም። ትሰማኛለህ? ምን አድርጌዋለሁ? ምን አረጋየኝ? ይሄ እናንተ ቤት ሳሎን ነው እንዴ? የሚገርመው ደግሞ በእኔ ፈተና መውደቅሽ እኮ ነው። ፈተና አውቃችሁ ነበር ማለት ነው? ቀድሞም ቢሆን ጠራጠርሽ ነበር። አይገርምሽም? አንቺ የሳትሽ ሳትሆኝ አትቀርም። እንደው ምን ለኔ አይገባኝም። ትሰማኛለህ? አንተ እኔ ልትፈትነኝ እንደዚህ ታደርገኛለህ? ከዚህ በኋላ ማስተካከል ትችላለሽ። ወድቀሻል። ከዚህ በኋላ በፈተና ያወድቀሻል። እዚህ አመት ብዙ ነገር ማድረግ ይችላል ነበር። ውጭልኝ፣ እንደውም ከዚህ ውጭልኝ። ውጭ በቃ አስወጣልኝ። እቺ ልጅ አስወጣልኝ። በቃ አንተ ቆይ ማነህ? እኔ እንዴት ታስወጡኛላችሁ? አንተ ከእሱ ጋር ተነጋገርሽ አይደል እንዴ? በቃ ምንድን ነው የምትይኝ? ታግታችሁ የምትነጋገሩ ከሆነ ተነጋገሩ፣ ካልሆነ ብሮ ከዚህ በላይ እንግዲህ ምንም ማድረግ አልችልም ማለት ነው። ወረጂና ወረድልኝ በእናትህ ወረጂና ማለት ነው። ከዚህ በላይ ተገናኝታችሁ ታደርገኛለህ? ምን አይነት ድና ነው እናት? እኔን ራሱ እኮ የምልትኝ ነው። ተጎዳ ደግሞ እንደሱ ተጎዳ እሱ ፈነከተችኝ። ስታፍቅት ነው አንተ መስታወት ትላለህ እንዴ? ኖ እየደማሁ እኮ ነው በእናትህ